Last week, I lost motivation. ለማጥናት፣ ስፖርት ለመስራት፣ ቪዲዮ ለመስራት ፍላጎቴ ሙሉ ለሙሉ ጠፋ። ቀኖቹ ዝም ብለው ያልፋሉ። ነገር ግን ምንም ነገር እያደረኩ አልነበረም። ሞቲቬሽን እስኪመጣ እየጠበቅኩ ነበር። ሞቲቬሽንን ፍለጋ ለሰዓታት የሌሎችን ሰዎች ስኬት በማየት አሳለፍኩ። Stopping you. Are you too tired? Didn't get enough sleep? Don't have enough energy? Don't have enough time? Is that what's stopping you right now? Don't have enough money? Is that the thing? Or is the thing that's stopping you you? ግን የጠበቅኩት ሞቲቬሽን አልመጣም። እንዲያውም በቆየው ቁጥር የባሰ ስንፍናና የጥፋተኝነት ስሜት እየተሰማኝ መጣ። Get up, sir. Get up. Get up. Get up, sir Duncan. Get up, sir. Get up. Get up. እንደምንም ተነስቼ መስራት ያለብኝን ስራ መስራት ጀመርኩ። ያኔ ነው አንድ እውነት የገባኝ። ሞቲቬሽን የስራ ውጤት እንጂ ስራ የሞቲቬሽን ውጤት አይደለም። መስራት ያለብን ስራ አቮይድ እያረክ በሄድክ ቁጥር አእምሮህ ያልጨረሰውን ስራ እንደ ሸክም ይዘዋል። ያ እስካልተሰራ ድረስ አእምሮህ እረፍት አይሰጥህም። ቁጭ ብዬ ሳስበው የነበረውን ነገር መስራት ስጀምር እንደጠበቅኩት ከባድ አልነበረም። It turns out the work I was avoiding was making this video.